አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አይከፈልበትም። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ ማለት ነው። እና ዛሬ ይዤላችሁ የመጣሁት የኡስማን ኢብኑን አፋን የህይወት ታሪክ ነው ማለት ነው። ይህ የኩራት መግለጫ ሰዓት ነው። እርሱ ሶስተኛው እውነትን ይዞ ይመራ የነበረ ከሊፋ ነው። የሱ ባትሮሚክ ኡስማን ኢብኑን አፋን ኢብን አቢል ሲሆን እንደ ኢብን ኡመያ ኢብን አብድስ ሸምስ ኢብን አብዲ ማናፍ አል-ቁረይሽ አል-አማዊ አቡ አሚር እስልምናን ከመቀበሉ በፊት የነብዩ ሴት ልጅ ሩቅያ አግብቶ ነበር። ከሷ የተወለደው ወንድ ልጅም አብደላህ ብሎ ይሰይሙት ነበር። ከዛ በኋላ አቡ አብደላህ በመባል ይታወቅ ነበር። የእርሱ የበላይ ወይም ፓትኖሚ አቡ አብደላህ ነበር። በተጨማሪም አቡ አሚር እና አቡ ለይላ እየተባለ ይጠራ ነበር። የእርሱ ሳቡሩኬት የደም ዝምር አፉን ሳቡሩኪ ተቀመዝሙር ዛኑሪያን ነበር። ስለ ውልደቱ ኡስማን ረዲየላሁ ዐንሁ ከኤልፈት የዝሆኖች ወቅት እየተባለ ከሚታወቀው በፊት 6 ዓመት አስቀድሞ ነበር የተወለደው። ይህም ማለት ከህዝቦቹ ፈርስት 47 ዓመት አስቀድሞ ማለት ነው። በዚህ መሰረት ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በነቢይነት ከመታጨታቸው አስቀድሞ እድሜው 34 ዓመት ይሆን ነበር። ስለ ቤተሰቡ የባኑ ኡመያ አባል የእምነት ተከታይነት የመጀመሪያው ከነቢዩ 5ኛው ቅድመ አያት አብዱ ማናፊ ጋር የተያያዘ ነበር። እናቱም አርዋ ቢንት ኩረያዝ ቢንት ራቢአ ቢንት ሀቢብ ቢንት አብዲ ሸምስ ስትሆን የሴት ቅድመ አያቱ የነብዩ አክስት ቢያዳ ወይንም አብዱልመትረብ ሴት ልጅ ነበረች። በወቅቱ የነብዩ ሴት ልጅ አግብቶ ነበር። ሩቅያ በሁለተኛ ዓመት ስትሞት ኡሙ ከልሶምን አግብቶ ነበር። ወንድ ልጅ በ6 ዓመቱ በ4ኛው ሂጅራ ነበር የሞተው። በኋላም ፈትያ ቢንት ጋዝዋን፣ ኡሙ አሚር ቢንት ጅንዲብ፣ ኡሙ ቢንት ኡያንያ እና ሊልያ አግብቶ ነበር። ከኡሙ አሚር ቢንት ጁንዱብ አሚር ኻሊድ፣ አባን ዑመር እና መርየም የተባሉ ልጆች ወልዷል። ከኡሙ ቢንት ኡያን ደግሞ አብዱል መለክ የተሰኘ ልጅ ወልዷል። ከሁሉም በላይ እውቅናን የተጎናጸፈ ልጅ ግን አባን ነበር። ስለ ባህሪያት እና አካላዊ ገጽታ ኡስማን መልከ-መልካም፣ ትሁት፣ መካከለኛ ቁመት ያለው፣ ጥቅጥቅ ያለ ፂም ያለውና በትከሻው ላይ የተዘናፈለ ፀጉር ያለው ሰው ነበር። የቅድመ እስልምና ህይወቱ
ዑስማን ሙስሊም ከመሆኑ በፊት ስለነበረው ሕይወት ያለው መረጃ በጣም ጥቂት ነው። በወጣትነቱ ነጋዴ እንደነበረ ይወሳል። በንግድ በተግባራቱ ታማኝ ሰው ስለነበረ በሕዝቦቹ መካከል በባህሪው ስሙ ገናና ነበረ። ወደ እስልምና ሃይማኖት እንዴት እንደገባ ዑስማን ኢብኑን አፋን በአቡበከር ጥሪ ነበር እስልምናን የተቀበለው። የህዝቡ ፍልሰት ዑስማን ወደ አቢሲኒያ የተደረጉ ሁለት የህዝብ ፍልሰቶች ላይ ተሳትፎ ነበር። ዑስማን ወደ አቢሲኒያ የተሄደ ሲሆን የህዝብ ፍልሰቶች ላይ ተሳትፎ ነበር። ወደ መዲና የሚደረገው የፍልሰት አዋጅ ትዕዛዝ በተሰጠበት ጊዜ ዑስማን ከሌሎች ሙስሊሞች ጋር አብሮ ተሰዶ ነበር። ዑስማን ሙስሊም ከመሆኑ በፊት ስለነበረው ሕይወት ያለ መረጃ በጣም ጥቂት ነበር። በወጣትነቱም ነጋዴ እንደነበረ ይወሳል። በንግድ ተግባራቱ ታማኝ ሰው ስለነበረ በሕዝቦቹ መካከል በባህሪው ስሙ ገናና ነበር። ወደ እስልምና ሃይማኖት እንዴት እንደገባ ዑስማን ኢብኑን አፋን በአቡበከር ጥሪ ነበር እስልምናን የተቀበለው። የህዝቡ ፍላጎት ዑስማን ወደ አቢሲኒያ የተደረጉ ሁለት የህዝብ ፍልሰቶች ላይ ተሳትፎ ነበር። ወደ መዲና የሚደረገው የፍልሰት አዋጅ ትዕዛዝ በተሰጠበት ጊዜ ዑስማን ከሌሎች ሙስሊሞች ጋር አብሮ ተሰዶ ነበር።